የጃንደረባው ባኮስ የብርሃን መንገድ። ከ2000 ዓመታት በፊት ፀሐይ በይሁዳ በረሃ ላይ እሳቷን በምታዘንብበት አንድ ዕለት አንዲት የከበረች ሰረገላ ከኢየሩሳሌም ወደ ጋዛ በሚወስደው አሸዋማ መንገድ ላይ ትንገታገታለች። በሰረገላዋ ላይ የተቀመጠው ሰው ተራ መንገደኛ አይደለም። እርሱ የኢትዮጵያ ንግሥት የህንደኬ የገንዘብ ሚኒስትር፣ በቤተ መንግሥትም እጅግ የተከበረው ጃንደረባው ባኮስ ነበር። ባኮስ ከሩቅ ሀገር ኢትዮጵያ ተነስቶ ወደ ኢየሩሳሌም የመጣው ለአንድ ዓላማ ብቻ ነበር፣ የእስራኤልን አምላክ ለመስገድ። ሆኖም በቤተ መቅደሱ የነበረው ሥርዓትና መሥዋዕት ጥሙን አላረካውም። አሁን ወደ ሀገሩ እየተመለሰ ቢሆንም በልቡ ውስጥ ግን ያልተመለሰ ትልቅ ጥያቄ ነበር። በእጆቹ የነቢዩ ኢሳይያስን ጥቅልል ይዞ በትኩረት ያነባል። የሰረገላው መንገጫገጭና የፈረሶቹ ኮቴ አያስተጓጉለውም። እንዲህ የሚል ቃል ላይ ደረሰ። ከእንደ በግ ወደ መታረድ ተነዳ፣ በሸላቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ባኮስ ቀና ብሎ ወደ ሰማይ ተመለከተ። ይህ ስለ ማን ይሆን ሲል በሐሳብ ተከዘ። ነቢዩ ስለ ራሱ ነው ወይስ ስለ ሌላ ሰው የሚናገረው? ይህ በግማ ማን ነው? በዚያው ቅጽበት ከመንፈስ ቅዱስ የታዘዘው ሐዋርያው ፊልሂስ በበረሃው መንገድ ላይ እየሮጠ ወደ ሰረገላው ቀረበ። ፊልሂስ የጃንደረባውን አነባበብ ሰምቶ የምታነበውን ታስተውለዋለህን ሲል ጠየቀው። ባኮስም በትሕትና ተሞልቶ የሚመራኝ ሳይኖር እንዴት አውቃለሁ ሲል መለሰ። ከዚያም ፊልሂስን ወደ ሰረገላው እንዲወጣና አብሮት እንዲቀመጥ ለመነው። ፊልሂስ በሰረገላው ላይ ተቀምጦ ያንን ጥቅስ መነሻ በማድረግ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የምሥራች ይነግረው ጀመር። ስለ ልደቱ፣ ስለ ስቅለቱና ስለ ትንሣኤው እንዲሁም ክርስቶስ ለሰው ልጆች ሁሉ የከፈለው መሥዋዕትነት ያ በግ የተባለው እርሱ መሆኑን በዝርዝር አስረዳው። የባኮስ ልብ እንደ ሰም ቀለጠ። የነቢዩ ቃል ትርጉም ሰጠው። ለዘመናት ሲፈልገው የነበረው እውነት አሁን በፊቱ። ጉዞአቸውን ሲቀጥሉ በዚያ ድርቅ በበዛበት በረሃ መካከል በድንገት አንዲት የውሃ ምንጭ ታየች። ባኮስ በደስታ ተሞልቶ ሰረገላውን እንዲያቆሙ አዘዘ። እነሆ እንዳልጠመቅ የሚከለክለኝ ምንድን ነው ሲል ጠየቀ። ፊልክስም በፍጹም ልብህ ብታምንስ ይቻላል አለው። ጃንደረባውም በጽኑ ቃል ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ በማለት ምስክርነቱን ሰጠ። ሁለቱም ወደ ውሃው ወረዱ። ፊልክስም ጃንደረባውን ባኮስን በሥላሴ ስም አጠመቀው። ከውሃው በወጡ ጊዜ የእግዚአብሔር መንፈስ ፊልክስን ነጠቀው። ጃንደረባውም ከዚያ በኋላ አላየውም። ነገር ግን ባኮስ አላዘነም። ይልቁንም አዲስ ሰው ሆኖ የድኅነትን ብርሃን ተጎናጽፎ ደስ እያለው ወደ ኢትዮጵያ ጉዞውን ቀጠለ። ባኮስ ወደ ሀገሩ ሲመለስ ባዶ እጁን አልነበረም። በልቡ ክርስቶስን፣ በእጁ ደግሞ ወንጌልን ይዞ ነበር። ለንግሥት ህንደኬና ለቤተ መንግሥቱ ሰዎች ያገኘውን እውነት መሰከረ። በዚህም ምክንያት ኢትዮጵያ ገና በሐዋርያት ዘመን ክርስትናን የተቀበለች፣ ከእጆቿን ወደ እግዚአብሔር የምትዘረጋ ከቅድስት ሀገር ለመሆን በቃች። ዛሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ ውስጥ ጃንደረባው ባኮስ በኩረ ኩሽ የኢትዮጵያ የመጀመሪያው ፍሬ ተብሎ በታላቅ ክብር ይታወሳል።